ፊልሙ በፊተኛው ዘመን ላይ ወደ ምድር በጣም ቀርባ የምትገኘውን ቀይ ፕላኔትን እያሳየን ይጀምራል። ምድርም ተጎሳቁላ ዛፎች፣ እንስሳት እንዲሁም የውሃ አካላት በሙሉ ጠፍተዋል። ሰዎችም ብዙ ተስፋቸውን እዚህ እየጠበቁ ያሉ አይመስሉም። ይሄ ነገር የሚያበቃበትም ጊዜም መቼ እንደሆነም ነበር እያሰቡ የነበሩት። ነገሩን ደግሞ አስገራሚ የሚያደርገው ይሄ ነገር እንደሚፈጠር የተናገረ ትንሽዬ ልጅ ነበረ። ፊልሙን በሚጀምርበት ትዕይንት ላይም ይሄ ትንሽዬ ልጅ ወይም ፖል ለወንድሙ ማታ ላይ ተመልክቶት ስለነበረው ህልም ሲነግረው ነው። በህልሙም የተመለከተው ምድር የነበራትን ነገሮች በሙሉ ካጣች በኋላ ቀይ ፕላኔት መጥቶ ሲጋባት ነበረ። ሰዎችም ያ ከመጣ በኋላ ግን ቀዩዋ ጨረቃ እያሉ መጣራት ይጀምራሉ። ለ4 ዓመታትም ሰዎች ከዛ የሚያገኙትን ኢነርጂ በመጠቀም ለተለያዩ አገልግሎቶች ሲጠቀሙበት ቆይተዋል። ነገር ግን በዚህ መሃል ላይ ፕላኔቱ በእነዚህ ዓመታት ውስጥ ወደ ምድር በጣም እየቀረበ መምጣት ጀምሯል። ለምድር ምንም እንኳን የመጀመሪያ አገልግሎት ሰጥቶ የነበረ ቢሆንም ነገር ግን አሁን ላይ ሊያጠፋት የተዳረሰ ነው የሚመስለው። ፖልም ቀዩን ጨረቃ ሊያስቆማት የሚችለው አንድ ሰው ብቻ እንዳለ ያውቃል። ነገር ግን ያ ሰው ያንን ስራውን ከመስራቱ በፊት የሚጠፋ ሰው ይሆናል። መጀመሪያ ላይም ፖል ይናገራቸው የነበሩ ነገሮች በሙሉ የህፃን ልጅ ንግግሮች ነበሩ የሚመስሉት። ቢሆንም ግን በመጨረሻ ያላቸው ነገሮች በሙሉ እየተፈጠሩ መምጣት ይጀምራሉ። ፓሪስም አሁን ላይ ከዚህ በፊት እንደነበረችው አይነት ከተማ አይደለችም። ደረቅና በረሃማ ሀገር ሆናለች። ሰማዩ የጠራ አይደለም። ንጹህ የነበሩት መንገዶች በሙሉ በአፈርና በአቧራ ተሸፈ ነዋል። ከሁሉም ነገር በላይ ግን በድምቀት ይታይ የነበረው ይሄ ቀይ ጨረቃ ብቻ ነበረ። አሁን ላይ በመሃላቸው ያለው ርቀት በጣም እየጠበበ መምጣቱን ተከትሎ አንድ ነገር የማይደረግ ከሆነ ሁለቱም ፕላኔቶች መጥፋታቸው የማይቀር ነገር ነው። አሁን ላይም በዚህ በረሃማ ቦታ ላይ ብቻውን ከሆነ ነገር ለመሸሽ እየሞከረ የሚገኘውን ፖልን እንመለከተዋለን። በአይምሮ ውስጥም ያዋራው የነበረው የህፃን ልጅ ድምፅ ከዛ እንዲሸሽና የነበረውንም ፍርሃትም እንዲያጠፋ የሚመክረው ነበረ። ከትንሽ ቆይታዎች በኋላ ፖል ወደ አንድ ሰዎች ወደ ሰፈሩበት ቦታ ይደርሳል። ሰዎቹንም ያሰፈራቸው መንግስት ሲሆን ዓለምም ያሏትን ሀብቶች ማጣት ከጀመረች በኋላ በየቦታው ጦርነት ሊነሳ ችሏል። ስለዚህም መንግስት ጠቃሚ ናቸው ብለው የሚያስባቸውን ዜጎቹን በአንድ ትልቅ ግንብ ስር እየጠበቃቸው ይገኛል። ከዛ ውጭ የሚገኙት መደበኛ ሰዎች ግን በረሃማ በሆነው ቦታ ላይ ብቻቸውን እንዲሰፍሩ ተደርገዋል። ነገር ግን ከግንቡ ውጭም ቢሆን የሚቆጣጠሩ እናም ብረት የለበሱ ወታደሮች ነበሯቸው። እነዚህ መደበኛ የሚባሉ ሰዎችንም የተለያዩ ድሮኖችን በመጠቀም ይመለከቷቸው ነበር። ስለዚህም ፖል በመንግስት እየተፈለገ መሆኑን ተከትሎ ራሱን ከነሱ ለመደበቅ በቻለው አቅም በሙሉ እየሞከረ ይገኛል። ሁሉም በአካባቢ የሚገኙት ካሜራዎችና ድሮኖች በሙሉ እሱን በመፈለግ ስራ ተጠምደዋል። በዚህ መሃል ላይ እዛ ከነበረ ከአንድ ሰው ጋር ይጋጭና ያም ሰው ይቅርታ ሲጠይቀው ከሱ ጋር ማውራት ይጀምራል። ፖልም የሚገዛውን መኪና የሚያገኝበት ቦታ የት እንደሆነ ነበር የጠየቀው። ሰውየውም ወደ ራሱ ቤት ከወሰደው በኋላም በአየር ላይ ይንሳፈፍ የነበረውን መኪና ይሸጥለታል። በዚህ ዘመን ላይ የሚገኙ የነበሩ መኪናዎች በጎማ ሳይሆን የሚንቀሳቀሱት በአየር ላይ በመንሳፈፍ ነበረ። ለዚህም የራሳቸውን ቴክኖሎጂ ተጠቅመዋል። በዚህን መሃል ላይ ግን አንድ ድሮን ፖልን ትመለከተዋለች። ይህም ጥሩ አጋጣሚ አልነበረም፣ ምክንያቱም ፖል ተራ የሚባል ሰው አልነበረም። ይልቁኑ ሁሉም ሰው እየፈለገው የሚገኘው ተፈላጊው አስትሮናውት ነበረ። ከ4 ዓመት በፊት የፖል አባት የሆነው ሄንሪ በዓለም ላይ ከሚገኙ ሳይንቲስቶች ታዋቂው ሳይንቲስት ሲሆን የዓለም ሕዝብም ከቀዩ ጨረቃ የሚገኘውን ኃይል ለራሳቸው ጥቅም እንዲያውሉት ያደረገውም ሰው እሱ ነበረ። ለአጭር ጊዜም ከዛ የሚያገኙት ኢነርጂ ለሰው ልጆች የመጨረሻ ተስፋ ተደርጎ ነበር የተቆጠረው። ይሁን እንጂ ሄንሪ ግን ቀዩዋ ጨረቃ ወደ ምድር በጣም እየተቃረበች መምጣቷን በተገነዘበበት ሰዓት ላይ እሷን የሚያጠፋበትን አንድ ፕላንን አምጥቷል። የተለያዩ ሰው አልባ የሆኑ መሳሪያዎች ወደዛ ቢላኩም ነገር ግን ቀዩዋ ጨረቃ ላይ ምንም አይነት ጉዳትን ሊፈጥሩ አልቻሉም። ምክንያቱም ፕላኔቷ ምንም አይነት ነገር ወደ ውስጧ እንዳይገባ የሚያደርግ የማግኔቲክ ፊልድ ነበራት። ወደዛም ውስጥ መግባት የሚችለው ግን አንድና አንድ ሰው ፖል ብቻ ነበረ። ለፖልም ፕላኔቷ ሌሎች ሰዎች ላይ የምታሳየውን አይነት ባህሪ እሱ ላይ አታሳይም ነበረ። ይህም ወደ ፕላኔቱ የሚደርሰውና ተልእኮውን የሚፈጽመው አንድና አንድ ሰው እሱ ብቻ እንዲሆን አድርጎታል። ስለዚህም ሄንሪ ልጁ ፖልን ወደ ተልእኮ እንዲያመራ ሊያደርገው አስቦ ነበረ። ይሁን እንጂ ፖል ግን ከዓይናቸው በመሰወር እንዳይዙት ከቦታው ጠፍቷል። ምክንያቱም ፖል ይህንን ፕላኔት የማጥፋት ምንም አይነት ፍላጎት አልነበረውም። ለሱም ይሄ ፕላኔት የሞተ ፕላኔት ሳይሆን በህይወት ያለ ፕላኔት አድርጎ ነበር የሚያየው። እናም ከሱ ጋር የሆነ ግንኙነት እንዳላቸውም አድርጎ ያስባል። አንዳንዴ በህልሙ አንዳንዴ በውኑም እየጠራ የሚያሳየው እሱ እንደሆነ የሚያምን ነበረ። ይሁን እንጂ የሚያወራውን ነገር በሙሉ ማንም የሚያምነው ሰው አልነበረም። ለሰዎችም የመጨረሻ ተስፋ እሱ ሆኖ ሳለ ነገር ግን ይህንን ተልእኮ ላለመፈጸም ከነሱ ማምለጡ ብዙ ሰዎችን አስቆጥቷል። ይሁን እንጂ አሁንም ግን ከመደበቅ ወደ ኋላ አላለም። መኪናውንም ከገዛ በኋላም ጉዞን ይቀጥላል። ቢሆንም የገዛት መኪና ግን የሆነ ያክል ርቀት ከተጓዘች በኋላ መሃል መንገድ ላይ ትቆማለች።
የሸጠለት ሰውዬም አታሎታል። ምክንያቱም የሸጠለት የፓወር ሴል ሊያልቅ ትንሽ የቀረው ፓወር ሴል ነበረ። የወታደሮቹ ድሮንም ድንገት እዛ ትደርሰና የእሱን ማንነት ማጣራት ትጀምራለች። ስለዚህም ፖል ድሮኗ የተመለከተችውን መረጃ ለወታደሮቹ ከመላኳ በፊት ይተኩስባትና ያጠፋታል። ሌላ ምርጫ ስላልነበረውም የተበላሸችውን መኪና እየገፋ በአቅራቢያ ወደሚገኝ ወደ ትንሽዬ ጋራዥ ቤት ያመራል። የዛም ባለቤት ኤልማ የተባለች ልጅ ስትሆን መኪናውንም ከተመለከተችው በኋላ ፓወር ሴሉ መቀየር እንዳለበት ትነግረዋለች። መጠገን እንደምትችልና ነገር ግን ጊዜ እንደሚወስድባት ትነግረዋለች። የሚፈጀውም ጊዜ ቢያንስ 3 ቀን ነበረ። ፖልም 3 ቀን ያክል መጠበቅ እንደማይችል ይነግራታል። እሷ ግን ምንም ማድረግ እንደማትችልና የሚቀየረው ነገር ትልቅ እንደሆነ ትነግረዋለች። በዚህ ሁሉም ነገር እየጠፋ በሚገኝበት ዘመን ደግሞ አንድ ተቀያሪ ነገር እንኳን ማግኘት በጣም ከባድ ነገር ነበረ። በዛን ሰዓት ላይም ፖል በቲቪው ላይ አንድ ዜናን ይሰማል። ሙሉ የሀገሪቷ ሕዝብም የአውሮራ ተልእኮን ለመመልከት ተዘጋጅተው ነበረ። ይህም ቀዩን ጨረቃ ለማጥፋት የሚደረግ የመጨረሻ ጉዞ ነው ተብሎ ይታሰባል። የተመረጠው አስትሮናውት ደግሞ ኤሊየት ሲሆን የፖል ታላቅ ወንድምም ነበረ። ፖልም ከተልእኮ መሸሹን ተከትሎ አባቱ ሄነሪ ተልእኮን እንዲያጠናቀቅ ኤሊየትን ሊልከው ወስነዋል። ፖልም ኤሊየትን የያዘው መንኮራኩር ወደ ስፔስ ሲወነጨፍ ይመለከታል። ለደቂቃዎች ያክልም የሰው ልጆች የመጨረሻ ተስፋ እንዳላቸው መታሰብ ጀምሮ ነበረ። ይሁን እንጂ መንኮራኩሯ ግን ወደ ቀዩዋ ጨረቃ ማግኔቲክ ፊልድ ጋር በደረሰችበት ሰዓት ላይ ከሷ ጋር የነበረው ግንኙነት በሙሉ ይቋረጣል። ኤሊየትም መንኮራኩሯን መቆጣጠር ያልቻለ ሲሆን ከዛ ጊዜ በኋላም እሱ ላይ የተፈጠረበት ነገር ምን እንደሆነ ማንም የሚያውቅ ሰው የለም። የሰዎች የመጨረሻ ተስፋም በዚህ መልኩ ያበቃል። ቀዩዋ ጨረቃም ወደ ምድር መቅረቧን ትቀጥላለች። ፖልም በድንጋጤ ተሞልቶ ከሱቁ ሊወጣ ሲል ኤልማ የአንድ ኢሞጂን ምስል ትሰጠዋለች። ብቻውን ሆኖም በሚጓዝበት ሰዓት ላይም በልጅነቱ የነበሩት ትውስታዎች በሙሉ ይመጡበታል። የታመመችውን እናቱንና አባቱ ሄነሪም ከቀዩዋ ጨረቃ ኃይል ሚስቱን ጤናማ እንደሚያደርጋት ያስብ እንደነበር ያስታውሳል። ያ ብቻ ሳይሆን ፖል ከነበሩት ልጆች በሙሉ የተለየ ባህሪ ነበረው። ይህም ኤሊየትንም ያጠቃልላል። ነገሮች ከመፈጠራቸው በፊትም የሚያውቅበት የሆነ ተሰጥኦም ነበረው። የተለያዩ ምልክቶችን ይመለከታል። የሚሰማውም የተለየ ድምጽ ነበረ። ከዛ በተጨማሪም የሚፈጠሩትን ነገሮች በአይምሮ መሳልም ይችል ነበረ። በዚህም ጊዜ ደግሞ የተመለከተው ጫካ ነው። ነገር ግን በአሁኑ ዘመን ላይ ምንም አይነት ጫካ የለም። ሁሉም ነገር ጠፍቷል። ምንም እንኳን ፖል ጫካ ተመልክቶ ባያውቅም ነገር ግን በህልሙ በሚመስል መልኩ ተመልክቷል። እናም ከዚህ በፊትም አለ ብሎም ያስባል። ለዛም ነው ሄነሪ ቀዩዋን ጨረቃ ለማጥፋት በወሰነበት ሰዓት ላይ ይህንን በመቃወም እሷን ማጥፋታቸው የምድርን ሁኔታ ሊቀይር እንደማይችል መናገር የጀመረው። ይልቁኑ የቀራቸውን አንድና አንድ መልስ እንደሚያጠፋባቸው ነበር የሚያስበው። ይሁን እንጂ ሄነሪም ይሁን ኤሊየት ግን ፖልን ሳይሰሙት ተልእኮውን ለማድረግ ወስነዋል። በጊዜውም ሄነሪ ፖል የሚሉትን የማይሰማ ፈሪና የሚያደርገውን ራሱ የማያውቅ አይነት ሰው አድርገው ነበር የሚያስበው። አሁን ላይ ግን ያቀዱት ተልእኮ እንዳሰቡት አልሄደም። ኤሊየትም ወዴት እንደጠፋም የሚያውቁት ነገር የለም። ምድርም የነበራትን ተስፋ ካጣች በኋላ ሰዎች ሁሉ መጨረሻቸው እንደቀረበ ማሰብ ጀምረዋል። ወደ ጋራዡ ስንመለስ ኤልማ ስለ ፖል የሚነገረውን ዜና ትሰማለች። ልክ በዛን ሰዓት ላይም ነበረ ወደ እሷ መጥቶ የነበረው ዝምተኛው ሰው ተፈላጊው አስትሮናውት እንደሆነ የተገነዘበችው። ኤልማም መሳሪያውን ከያዘች በኋላ እሱን ለማግኘት ወደ ውጪ ትወጣለች። ቢሆንም ጉዟን ከመቀጠሏ በፊት ግን ፊት ለፊቷ የቆመውን አባቷን ትመለከተዋለች። እሱም እናቷም ላይ የሆነ እሷ ላይ ስላደረገው ነገር ይቅርታ ሊጠይቃት ነበር የመጣው። ቢሆንም ኤልማ ግን ከነበረችበት ንዴት የተነሳ ልትመልስለት ፈቃደኛ አልነበረችም። ስላለፉት ነገሮችም የሚያወሩበት ጊዜ አሁን እንዳልሆነ ማሰብ ጀምራለች። ምንም መልስ ሳትሰጠውም ከሱ ከሄደች በኋላ በመጨረሻ ወታደሮቹ ሳያገኙት በፊት ፖልን ታገኘዋለች። የሚገኘውም የተለያዩ ወዳደቁ መኪኖች በሚገኙበት አካባቢ ሲሆን በእነሱ ውስጥም ፓወር ሴል አገኛለሁ ብሎ በማሰብ ነበር እየፈለገ የነበረው። እሷም ወደሱ ከቀረበች በኋላ ማን እንደሆነ እንደምታውቅ ትነግረዋለች። ስለዚህም ከሱ ጋር መሄድም ትፈልጋለች። ይሁን እንጂ ፖል ግን ይህንን እንደማይቀበልና ከሱ እንድትርቅ ይነግራታል። ምክንያቱም ወደሱ የቀረቡ ሰዎች በሙሉ መጥፎ ነገር የሚገጥማቸው ይሆናል። ይህ በእንዲህ እንዳለ በረሃማ በሆነው በአንድ ቦታ ላይ የተጫወቱ የሚገኙት 2 ልጆች ድንገት በቅርብ ርቀታቸው ላይ የሆነ ነገር ከሰማይ መጥቶ ሲፈጠፈጥ ይመለከታሉ። ወደሱም በቀረቡበት ሰዓት ላይ በአፈር ውስጥ የሰመጠውን ነገር ይመለከታሉ። ሲከፍቱትም በውስጡ እንደምንም ለመተንፈስ እየሞከረ የሚገኝ አንድ ሰው ነበረ። ያም ሰው ኤሊየት ነው። ከተላከበት ተልእኮም ተርፎ ሊመጣ ችሏል። ኤሊየትም ወደ ዋናው ቦታቸው እንዲመለስ ከተደረገ በኋላ አባቱ ሄነሪን ያገኘዋል። ተልእኮውንም በሚገባው መልኩ ሊፈጽም ባለመቻሉ በራሱ አፍሯል። አባቱንም ይቅርታ በሚጠይቀው ሰዓት ላይ ሄነሪ ከዚህ ተልእኮ አንድ ነገር እንደተማረ ይናገራል። ኤሊየት ወደ ቀዩዋ ጨረቃ ማግኔቲክ ፊልድ ውስጥ በገባበት ሰዓት ላይ የሱ ዲኤንኤ እንዲቀየር አድርጎት ነበረ። ለሰዓታት ያክልም ሞቶ ነበረ። ቢሆንም ግን ባልታወቀ መልኩ ድጋሚ ሊመለስ ችሏል። የተሰማውም ቀዩዋ ጨረቃ እንደነካችውና
ወደ ምድር ደግማ እንደላከችው አድርጎ ነበር። አሁንም መኪናው ለመጠገን የሚገኘው ፖል ስራውን በቀጠለበት ሰዓት ላይ ኤልማ ከሩቁ ደግሞ እየተመለከተችለት ትገኛለች። ድንገት ባልጠበቁት መንገድ ግን እሱን የሚፈልጉት ወታደሮች ወደ ቦታ ይመጣሉ። ፖልም ከነሱ ጋር በመፋለም የሚያመልጣቸዋል። ማታ ላይ ኤልማ ወደ ተንቀሳቃሽ ቤቷ በምትመለስበት ሰዓት ላይ እየተቃጠለ ታገኘዋለች። የነበሯትንም ነገሮች በሙሉም አባቷ በዚህ መልኩ ሊያቃጥልባት ችሏል። ኤልማም የነበራት አንድና አንድ ቦታ ይሄ ብቻ ስለነበረ በዛ ማልቀስ ትጀምራለች። ይሁን እንጂ አባቷ ግን ምንም አይነት የጥፋተኝነት ስሜት ሳይሰማው እዛው ቆሞ ይመለከታል። በቀጣዩ ቀን ኤሊየት ፖልን ፍለጋ ወደ ጋራዡ ይመጣል። ሊመጣ የቻለውም አንድ ሰው እሱን አይቻለሁ ብሎ ስለጠቆመው ነበረ። ስለዚህም ኤሊየት ፖልን ለመያዝና ወደ ተልእኮ እንዲሄድ ሊያረጋው ወስኗል። የኤልማንም አባት መጠየቅ ይጀምራል። ቢሆንም ግን ኤሊየት ከዚህ በፊት እንደነበረው አይነት ማንነት አልነበረም የነበረው። የሆነ ነገርም ተቆጣጥሮት ነበረ። ከቀይዋ ጨረቃ ላይም ከተመለሰም በኋላም ወደ ሰዎች አይምሮ ውስጥ መግባትና ያደረጉትን መጥፎ ነገር በሙሉ አስታውሰው የጥፋተኝነት ስሜትም ተሰምቷቸው ራሳቸውን እንዲጎዱ ማድረግ ይችል ነበረ። ስለዚህም የኤልማን አባት መጠየቅ በጀመረበት ሰዓት ላይ በአይምሮ ውስጥ የነበረውን የሰውየውን ጭካኔ ይመለከት ነበረ እና ምንም አይነት ጠቃሚ መረጃም ስላልነበረው በመጨረሻም ኤሊየት የራሱን ፓወር በመጠቀም ሰውየው ራሱን እንዲያጠፋ ያደርገዋል። ኤልማን በመስኮቱ የአባቷን መሞት ተመልክታ በድንጋጤ ትጮኻለች። በዛው አካባቢ ላይ ይገኝ የነበረውን ፖል ይህንን እድል በመጠቀም የኤሊየት መኪና ውስጥ የነበረውን ፓወር ሴልን ይወስዳል። ከዚያም ከዛ እየሮጠች የመጣች የነበረችውን ኤልማን በተመለከታት ሰዓት ላይ እሷን ትቷት ለመሄድ አልፈለገም። ስለዚህም መኪና ውስጥ ከከተታት በኋላ አብረው እንዲሄዱ ያደርጋል። ኤልማም ከሱ ጋር እንድትሄድ እንዲፈቅድላት ትጠይቋለች። ምክንያቱም ለሱም ስለሚጠቅመውና ብቻውን የሚሄድ ከሆነ ስለሚጠረጠር ከሷ ጋር ሲሆን ግን ቤተሰብ እንደሆኑ አድርገው ገምተው እንደማይጠረጥሯቸው ትነግረዋለች። ፖልም መጀመሪያ ላይ ሀሳቡን አልተቀበለም ነበረ። በመጨረሻ ስታስረዳው ግን ልክ እንደሆነች ያምንበታል። ኤልማም መጥፎ ባህሪ ከነበረው አባቷ ለመሸሽ ስትል የሄደችውን እናቷን ማግኘት እንደምትፈልግ ትነግረዋለች። ነገር ግን እውነቱ ያ ብቻ ሳይሆን እናቷ ትኑር ትሙት የምታውቀው ነገር አልነበረም። ከዛ በተጨማሪም እሱ ያለበትን የጠቆመ ምን ያህል ሽልማት እንደሚያገኝ ከተገነዘበች በኋላም ጠቁማበት ኤሊየት ወደዛ እንዲመጣ እንዳደረገችም ትነግረዋለች። ምናልባትም በዛ ገንዘብ ራሴን እለውጣለሁ ብላ ነበር ያሰበችው። ቢሆንም እሱን በቅርበት ከተመለከተችው በኋላ ግን በዛ ሀሳቧ ተጸጽታለች። ፖልም የሚፈለግ ብቻ ሰው ሳይሆን አሁን ላይ እሷ ልትረዳው የምትፈልገው አይነት ሰው ሆኗል። ፖልም የራሱ መዳረሻ ነበረው። በህፃንነቱ የሚስለው ከነበሩት የጫካ ስዕሎች መካከል ሁሌ ይታየው የነበረውን ነገር ማየት ይፈልግ ነበር። ነገር ግን በዓለም ላይ ይገኙ የነበሩት ዛፎች በሙሉ ጠፍተዋል። ወታደሮቹ ፍተሻ ወደሚያደርጉበት ቦታ ላይ በሚደርሱበት ሰዓት ፖል የሱ ፎቶ በየቦታው መሰራጨቱን ተገንዝቧል። ስለዚህም እሱ ተደብቆ ኤልማ መኪናውን ነርታ እዛ ትደርሳለች። ተረጋግታም እንዳይጠረጥሩ ካደረገች በኋላ በመጨረሻ ያንን ፍተሻ ቦታ ያልፋሉ። ከዚያም የድሮ የሆነ ምግብ ቤት ጋር በደረሱበት ሰዓት ላይ ፖል እዛ በነበረው ስልክ ሊደውል ይወስናል። የደወለውም ደግሞ ወደ ሄነሪ ጋር ነበረ። ፖልም ለአንዴና ለመጨረሻ ጊዜ ለአባቱ ስለ ቀዩ ጨረቃ ሊያስረዳው ነበር የፈለገው። ምድርን ሊያጠፋት የሚችል ነገር እንዳልሆነና ይልቁኑ ከምድር ጋር የሚያገናኘው ብዙ ነገር እንዳለ ነበር የሚያስበው። ቢሆንም ሄነሪ ግን ይህንን የሚያዳምጥ አልነበረም። ለእሱም አንድና አንድ መፍትሄ ያለ ሲሆን ይህም መፍትሄ ደግሞ ጨረቃዋን ማጥፋት ነበረ። ድንገትም ዞር ባለበት ሰዓት ላይ እሱን ለመያዝ የመጣውን ወታደር ይመለከታል። ወታደሩ ሙሉ ለሙሉ በብረት የተሸፈነ ስለነበረም እሱን ማሸነፍ የማይታሰብ ነበር የሚመስለው። ፖልንም መደብደብ በጀመረበት ሰዓት ላይ ፖል ምንም አይነት እድል የሌለው ይመስል ነበረ። ቢሆንም ድንገት ግን ኤልማ ወታደሩን እንዲዘናጋ ታደርገውና ፖልም ያንን እድል በመጠቀም እሱን ይመታዋል። በዚህ መልኩም በድጋሚ ያመልጣሉ። ኤልማም አሁን ተጨንቃለች። ምክንያቱም የገቡበት ነገር በጣም ከባድ ነገር ነው። ፖል ያለበት ሁኔታ ምን ያህል ከባድ እንደሆነም ከተመለከተች በኋላ ከሱ ጋር ጉዞዋን ቀጥላለች። ይሁን እንጂ ኤሊየት በላከው ሸረሪት በሚመስለው መሳሪያ ግን ያሉበትን ቦታ እየተከታተሏቸው ነበረ። በዛ ታግዘውም እነሱ መከታተል በቀጠሉበት ሰዓት ላይ ፖል በሌላ በኩል ስለ ድሮ ማንነቱ መናገር ይጀምራል። ወደፊት የሚፈጠረውን ነገር መመልከት የጀመረው በሕፃንነቱ እንደሆነና አባቱንም ሊያስጠነቅቀው ሞክሮ እንደነበረም ይናገራል። ቢሆንም ሄነሪ ግን እሱ የሚለውን ነገር በሙሉ አልሰማም ነበረ። ፖል የተመለከተውን ነገር በሙሉ ቢነግራቸውም ነገር ግን የሚያምነው ሰው አልነበረም። በቀጣይ ኤልማ ማንነቱ እንዳይለይ በሚል የፀጉሩን ቀለም ትቀይርለታለች። ይህ በእንዲህ እንዳለ ኤሊየት እነ ኤልማ መተውበት ወደ ነበረው ምግብ ቤት ይገባና እዛ የነበረችዋንም ሴት ስለነሱ ይጠይቃታል። በአይምሮዋ ውስጥም ገብቶ ሲመረምርም አንድ ሚስጥርን ያገኛል። ይህም ባሏን እንደገደለችው ነበረ። ለኤሊየትም ያ በቂ ስለነበረም
ያንን የጥፋተኝነት ስሜት በደንብ እንዲሰማት አድርጓት እሷም ራሷን እንድታጠፋ ያረጋታል። ከዚያም ፖልን ማደኑንም ይቀጥላል። ፖልና ኤልማ በሌላ በኩል ከባድ አቧራና መብረቅ ወደ ነበረበት ቦታ ይገባሉ። ፖልም እየተከታተሏቸው እንደሆነ ማሰብ ጀምሯል። በመጨረሻም በመስታወቱ በኩል ያቺን የሮቦት ሸረሪትን ይመለከታታል። ከዚያም ሽጉጡን በመጠቀምም ወዲያውኑ ያጠፋታል። እሷን ካጠፋት በኋላም ኤሊየት የገቡበት ቦታ የት እንደሆነ ማወቅ አይችልም። እነሱም በመጨረሻ ወደ አንድ ወደ ተተወና ወደ አረጀ ቲያትር ቤት ውስጥ ይገባሉ። በስክሪኑ ላይም ከዚህ በፊት በነበረው ዓለም ላይ ይገኙ የነበሩትን እንስሳቶችና እጽዋቶችን በሙሉ ያሳያቸዋል። እነዚህን እንስሳቶችና ባህሮቹን መመልከታቸውም ለነሱ አዲስ ነገር ነበረ። እነሱ በሚገኙበት ዓለም ላይም ከዚህ በፊት የነበሩ መንፈሶች አድርገውም ነበር የሚያስቧቸው። ኤልማም ፖልን ዝናብ ሲዘንብ ተመልክቶ ያከሆነ በሚል ጠይቋለች። ፖልም አንድ ጊዜ ተመልክቶ እንደነበረና ድምጹን ግን እስካሁን ድረስ እንደሚያስታውስ እናም ሰላማዊ ድምጽ ይሰጥ እንደነበረም ይናገራል። ከዚያም ፖል ድንገት በስክሪኑ ላይ ጫካውን ይመለከታል። ይህም ጫካ ደግሞ በህልሙ ይመለከተው ከነበረው ጫካ ጋር ሙሉ ለሙሉ ተመሳሳይ ነበረ። ፖልም ለዓመታት ያክል እውነት እንደሆነ ነበር የሚያስብ የነበረው። እናም ያንን ቦታም አግኝቶም ለሰዎች እብድ እንዳልሆነ ለማሳየት ነበር እቅዱ። ይሁን እንጂ አሁን ላይ ግን ጫካው የእውነት እንደሌለና በቪዲዮ ተቀርቶ የተቀመጠ ነገር እንደሆነ ተገንዝቧል። ይሄ ደግሞ ልቡን የሚሰብረው ነገር ነው። ለመጀመሪያ ጊዜም ፖል በሁሉም ነገር መጠራጠር ይጀምራል። እስካሁን ያያቸው የነበሩ ነገሮች በሙሉ ውሸት እንደሆኑ ማሰብ ይጀምራል። ምናልባትም አባቱ ልክ እንደሆነና ከተልእኮው የሚራቀው ያለ ምክንያት ሊሆን እንደሚችል ማሰብ ይቀጥላል። ምንም እንኳን ኤልማም ልታረጋጋው ብትሞክርም ነገር ግን ንዴቱ ይባባሳል። ከትንሽ ቆይታ በኋላም ኤሊየት ወታደሮቹን አስከትሎ እዛ ይደርሳል። ኤልማም ለፖል ከነገረችው በኋላ አንድ እቅድን አቅደው ወደ ውጭ ይወጣሉ። ይህም እቅድ ፖል ኤልማን ልክ እንደ ታጋች በመያዝ እሷ ላይ ተኩሳለሁ ብሎ እንዲያስፈራራቸው ነበረ። ቢሆንም ኤሊየት ግን ለማንም አይራራም ነበረ። እናም እዛ ያለችው ኤልማ ላይ የሚተኩስባታል። ፖልም ይህን ተመልክቶም ከያዛት በኋላ ወዲያውኑ መኪና ውስጥ ከቷት ይሄዳል። ኤሊየትና ወታደሮቹ በሌላ በኩል እነሱን መከተል ቀጥለዋል። ጉዳት ውስጥ የምትገኘው ኤልማም በዛ ጉዳት ውስጥ ሆናም ቢሆን መኪናውን ሞዲፋይ ታደርገውና ከፍ ብሎ እንዲበር ታደርገዋለች። ይሁን እንጂ ኤሊየትም መኪናውን እንደዛው በማብረር ከነሱ መኪና ጋር ይጋጫል። በዚህ መልኩም የሁለቱም መኪና ይከሰከሳል። ፖልና ኤሊየትም ፊት ለፊት ይገናኛሉ። ኤሊየትም አሁን ያገኘውን ፓወር በመጠቀም ፖል ራሱ ላይ እንዲተኩስ ለማድረግ ይወስናል። ፖልም የኤሊየትን ድምጾች እየሰማ ከነሱ ጋር መታገሉን ይቀጥላል። ቢሆንም ግን የኤልማም ድምጽ ይሰማው ነበር። ድምጿም ስቦ ከዛ ውስጥ ያወጣውና በመጨረሻ ፖል ከኤሊየት ቁጥጥር ውስጥ በመውጣት እሱ ላይ ተኩሰበትና ይገለዋል። ከዚያም ፖል ኤልማን በመያዝ ወደ አንድ ቦታ ይወስዳታል። ብትጎዳም ነገር ግን አሁንም በህይወት ነበረች። ከዚህ በፊት ከመፈጠራቸው በፊት የተመለከታቸውን ነገሮች በሙሉ ይስልበት የነበረውን ደብተር ከሷ ጋር ካስቀመጠ በኋላ ወታደሮቹ ልክ ወደዛ በሚደርሱበት ሰዓት ላይ ፖል በመጨረሻ መሮጡን ያቆማል። እናም እጁንም ይሰጣል። እነሱም ፖልን ወደ ኢነር ይመልሱታል። ከዚህ በኋላም ወደ ታሰበለት ተልዕኮ የሚያመራ ሲሆን ነገር ግን ከዛ በፊት አንድ ነገር ቃል አስገብቶታል። ይህም ኤልማ መታከም እንዳለባት ነበረ። ኢነሪም ያንን ተቀብሎም እንድትታከም ትደረጋለች። ከቀናት በኋላም ፖል በመንኮራኩር ውስጥ ተቀምጦም መንኮራኩሩ ይተኩሳል። ኤልማም ከጉዳቷ ካገገመች በኋላም ፖል የሰጣትን ደብተር በጃኬቷ ውስጥ ታገኘዋለች። ገልጣም በምትመለከትበት ሰዓት ላይ የሚያያቸው ነገሮች በሙሉ ዝም ብሎ የሚያያቸው ነገሮች እንዳልሆኑና በእውነት የተፈጠሩ መሆናቸው መመልከት ትጀምራለች። በሰማዩ ላይ የሚገኘው የፖል ሮኬትም በመጨረሻ ወደ ቀይዋ ጨረቃ መድረስ ይጀምራል። ፖልም ጨረቃዋ የምድር አንዱ አካል እንደሆነች ማሰቡን ቀጥሏል። ሰዎችም ኃይሏን ያላግባብ መበዝበዝ በጀመሩበት ሰዓት ላይ እሷም መልስ መስጠት ጀምራለች። እናም ራሷን ለመከላከልም ስትል ነበረ ወደ ምድር እየቀረበች መምጣት የጀመረችው። አሁን ላይም ፖል ከያዘው ኒውክሌር ጋር የጨረቃዋን ማግኔቲክ ፊልድ አልፎ ወደ ውስጥ ይገባል። ምድር ላይ የሚገኙት ሰዎች በሙሉም በተልዕኮ መሰረት ጨረቃዋን ያፈነዳታል ብለው አስበዋል። ይሁን እንጂ ፖል ግን በመጨረሻ እውነቱን ይረዳል። ጨረቃዋም ሰዎች ለሚያደርሱባት ነገር በሙሉ መልስ እየሰጠች እንደሆነ በተገነዘበበት ሰዓት ላይ የመጨረሻ ውሳኔውን በመወሰን ከጨረቃዋ የሚወጣበትን አቅጣጫ ይመርጣል። ኒውክሌሩንም ከመተኮስ ይልቅም ከምድር ጋር የነበረውን ግንኙነት በማቋረጥ የራሱን ሮኬት እንዲፈነዳ ያደርገዋል። ጨረቃዋንም ሳይጎዳም ራሱን እዛው ላይ መስዋዕት ያደርጋል። ምድር ላይ የምትገኘው ኤልማም ፍንዳታውን ከተመለከተች በኋላ ማልቀስ ትጀምራለች። ከዚያም ግን አንድ ሊሆን አይችልም ተብሎ የሚታሰብ ነገር መፈጠር ይጀምራል። ቀይዋ ጨረቃም ቀስ በቀስ ከምድር በተቃራኒው አቅጣጫ መጓዝ ትጀምራለች። ፖልም ያሰበው ነገር በሙሉ እውነት ነበረ። እሷ ላይ ጥቃት ማድረሱን በመተው ምክንያት ይህንን ዙረት አስቆሞ ወደ ቦታዋ እንድትመለስ ማድረግ ችሏል። በመጨረሻው ትዕይንት ላይም ኤልማ ፖል በሰጣት ደብተር ላይ የሚገኘውን አንድ ስዕል ትመለከታለች። ይህም እሷ በዝናቡ መካከል ስትቆም ነበረ። የተመለከተውም ነገር በሙሉም ውሸት ሊሆን እንደማይችል በመታሰብበት ሰዓት ላይ ድንገት ሰማዩን መልሱን ይመልስላታል። ከደቂቃዎች በኋላም ዝናብ መዝነብ ይጀምርና ከብዙ ዓመታት በኋላ ለመጀመሪያ ጊዜ ምድር ወደ ነበረችበት ነገር መመለስ ትጀምራለች። ልክ እዚህ ጋርም ፊልሙም ያበቃል።